ነበረ። ናታረቅ ሲለው የሚስማማ ሰው የለም፣ ሲነግሩት የሚሰማ ሰው የለም። ታዲያ ካልተሰማማን ሁላችንም ተያይዘን ወደ ሞት መንገድ የሞቱን ደግሞ አሟሟቱ እየገባ ማለት ነው። እና እንቁራሪቷ እንኳን በአቅሟ በጣም ያስባሉ ለራሳቸው ማለት የክረምቷ እንቁራሪት ያለችውን ብትሰማት ከወንዙ ከውሃው ላይ ምን አለች? በዛ ተራራ ማዶ ላይ ቤቱ እየተቃጠለ እያለ ከውስጥ ሆና የተለየ ጩኸት ድምፅ አሰማች። የተለየ ጩኸት አለ ድሞዋ እንቁራሪቷ ናት። ከዛ በኋላ አንደኛው ደግሞ ተለቅ ያለው እንቁራሪት መጣና ምን ሆነሽ ነው ያጮኸሽ አላት። አንተ አላየኸውም? በዛ ማዶ ከተራራው ላይ ያለ ቤት እየተቃጠለ አታየውም ማለት ነው። እና ምን አገባሽ? ዛሬ ያለ ቤት ይቃጠል፣ አንቺ ግን ያለሽ ከወንዝ ውስጥ ነው። አንቺ ያለ ምን አገባሽ አላት። አንጅል አለችው። አስበኸዋል ወደፊቱን አለችው። ምንድን ነው ማሰበልሽ? እኔ ከወያኔ ያለው አለ። የዚህ አካባቢ ሰዎች ወንዙን ያ ቤት የዚያን ቤት እሳት ለማጥፋት ውሃ ለመቅዳት ይመጣሉ። ውሃውን ከላይ ጨልፈው እኛ ካለንበት ሲደርሱ እኛንም አብረው በፋጋው ውስጥ ይጨልፉንና እሳቱን ካልበረደ ወስደው ከእሳቱ ይጨምሩልናል ማለት። ይህ እሳት ካልበረደ እኛንም ይበላናል ማለት ነው። የእውነቷን ሰው አሁን በዚህ ልክ ማስተንትቷል። ይገርመዋል። በተሰጠን ጸጋ ማመስገን ትቷል። አለማመናችን የተለየ፣ ስለታችን የተለየ፣ አኗኗራችን የተለየ፣ ካለንበት በጣም የወረደ የተለየ፣ የምንጸልየውን ጸሎትና ልመና የምንለምነውን እንኳን የማናውቅ ፍጡሮች ነን። አንደኛው ግደልልን ብሎ ገሌን ብሎ ሊጸልይ ይሳል ሰው አለ። እግዚአብሔር ሞኝ ነው በሽርፍራፊ ሳንቲም ሰውን ይገል የገሌን ነገር ታሳየኝና ብሎ ይለምናል። አንደኛው ደግሞ ይህንን አብዛልኝ ብሎ ይጸልያል። አንድም ደግሞ ስለተደረገለት ደግሞ የሚያመሰግን ሰው የለም። ስለተደረገለት ያለኝን ወለሱ ያለኝን ወሉ ባርክልኝ ወሉ በቃ ብዙ ሄዳችሁ እንድዛችሁ ጌታዬ ሆይ ያለኝን ባርክልኝ ወሉ። ምንድነው ያላችሁ? ታውቁታላችሁ በውስጣችሁ። ጤና ሊኖራችሁ ይችላል። ጤናዬን ባርክልኝ ካላችሁ ከዛ በኋላ የተፈጠረ ነው። ገንዘብ፣ ንብረት፣ ወዘተ ሁሉም በኋላ የተፈጠረ ነው። ሰርተን የምናገኘው አላፊ የሆነውን ግን ወደ ኋላ እያስቀደምነ የማያልፈውን የዘላለም ሕይወት የሆነውን የሰው ልጅ ነፍስና ሕይወት የዘላለም የሚኖርበትን በሽርፍራፊ በአላቂ ሳንቲም እየቀየር ነው እየተመለሰ ነው። ስንቱ ነው ጓደኛውን ወስዶ በክህደት የተገዳደለ? ስንቱ ነው? ስንቱ ነው ማረሚያ ቤት ያለው በእውነት ሳይሆን በሐሰት ማለት ተደራጅቶ? ስንቱ ነው ታርጋ ተለጥፎበት ለሞት የተዳዳረው? ገሌ እንዲህ ነው፣ ገሌ ለእነዚያ ነገር ይሰራል፣ ገሌ ለእንዲህ ነው እየተባለ ስንቱን ወጣቶችን አጥተናል። ስንት አባቶቻችን ሳይቀር አጥተናል። እግዚአብሔር ገንዘብ በሰው ልጅ ከሰለጠነበት በኋላ ምንድን ነው የሚሆነው? ሞትን ይወልዳል ማለት ነው። ልዩ ምኞት ኃጢአትን ትጸንሳለች፣ ኃጢአት ደግሞ ሞትን ታመጣለች ማለት ነው። እና ያለኝን ባርክልኝ ብሎ እግዚአብሔር ብሎ ባላችሁ ያላችሁን ተጠቀሙበት። ባላችሁ በተሰጣችሁ ጸጋ እግዚአብሔርን አመስግኑበት። ባላችሁ ወጣቱ ዝቅ ብላችሁ ለትልቅ ደረጃ ለመድረስ ራሳችሁን ዝቅ አድርጉ። ራሳችሁን ዝቅ አድርጉ። ግድ የለም ትደርሱበታላችሁ። ዝቅ ያለ ነው ከፍ ከፍ ይል። አባቶቻችን ደግሞ እስኪ እናንተ የነበራችሁበትን ዘመን ለልጆቻችን መልካም ዘመን አምጡ ብላችሁ ጸልዩ። እናቶችም እንዲሁ እህቶችም እንደዚሁ። ግን የራሱን ይጥልና ሌላ ይህ ወጣቱ አለባበሱን ሌላ፣ አማርኛውን ሌላ፣ አነጋገሩ ሌላ። እናቱን አባቱን ሸባው ማለት ተይዟል። ደግሞ ሸባው የሚገርም ነው። ማዘር ባዘር እሱስ እንግሊዘኛ ነው። ሌላ ደግሞ አቃቂር ተወጥቶ ደግሞ አረማመዳችንን እናስተካከል፣ አኗኗራችንን እናስተውል። እንዳደረገ
የራሳችሁን ሊመጥናችሁ የሰው አትፈልጉ። ዞሮ ቀርቶ ከአፍንጫው ለጌጥ የሚያደርግ ሰው አለ። አንዱ ደግሞ አፍንጫ የሌለው ያላችሁ እጣትና እግር የሌለው ሰው አለ። ስለዚህ በያለንበት ያለንን ባርክልን ብለን ተስማምተን እንድንኖር እግዚአብሔር ይርዳል። እግዚአብሔር ሁላችሁ ብዙ ፈተና ትፈተናላችሁ። በህመም ትፈተናላችሁ፣ በገንዘብ እጥረት ትፈተናላችሁ፣ በልዩ ልዩ ሁኔታ ትፈተናላችሁ። እንደምን ደስታ ቆጥራችሁ የእግዚአብሔርን ደጅ ጸንታችሁ ሰላም እስኪመጣ ድረስ እኛም ደግሞ በሰላም ንስሐ ገብተን ለዚህ ምድር ኑሮ ሳይሆን በሰማይ ለምንኖርበት ለመዘጋጃ ጊዜ እንዲኖረን እግዚአብሔር ቅዱስ ፈቃድ ይሙላችሁ። የሰማዕቱ ቅዱስ ጊዮርጊስ ዓመታዊ በዓል ነው የረዳበት። እናንተንም ከልዩ ልዩ ችግር ከልዩ ልዩ ፈተና ከመጣችሁበት ሁሉ ሀሳባችሁ ተፈጽሞላችሁ ፈውስ ያገኘነው ፈውስ አግኝቶ በሰላም ወደ ቤታችሁ ገብታችሁ የዛሬ ዓመት ስለታችሁን ይዛችሁ እንድትመጡ ቅዱስ ጊዮርጊስ ምልጃው ቃል ኪዳኑ በእናንተ ላይ ይዋል። ስለዚህ ያለኝን ባርክልኝ በሉ፣ የሰው አትበሉ። ሰው ከሆነ ፍላጎቱ አይረካም። አንዷ ባልና ሚስቱ ተሻግረው ወንዝ እየሄዱ ባሏን ድንገት ውሃው ሲወስድባት ምንድን ያለችው? ጌታዬ ሆይ ባለቤቴን እንዴት ወስደህ ብቻዬን ታስቀረኝ? ስለዚህ ሰውየውን መልስልኝ እባክህ ብላ ወደ እግዚአብሔር ጸለየች። ወደ እግዚአብሔር ጸለየችና ትንሽ ሳይቆይ አንቺ ባህር እችን ሴትዮ ብቻዋን እንድታስቀሪ አልተፈቀደልሽም፣ ባለቤቷን መልሽላት አለና እግዚአብሔር ሲያዝዝ ሰውየው ትንሽ እንደሄደ ወረድ ብሎ 50 ሜትር አካባቢ በዛኛው በር ወጣና ዞር ብላ ስታይ ባለቤቷን አየችው። ተጠራጠረች፣ ሄደች፣ አገኘችው። ጌታ ኢየሱስ ክርስቶስ አመሰግናለሁ ባለቤቴን ስለሰጠኸኝ፣ ነገር ግን ያደረገው ቆየት አለ አለችው። ከዋወጭ ላፈሰ አየት ወሩሳ አለች። እዚህ ጋር ባርኔጣ ደፍቶ ስለነበር ባርኔጣው ወንጀስ ብሏል እና ሰውን ያን ባሏን ሰጣት ጥሩ የተደስላለች። ስለዚህ የሰው ፍላጎቱ ማለቂያ መጠቃለያ ነው እና ገመጠር እንድንኖር እግዚአብሔር ይርዳል። አንዱ ደግሞ እንደሚያነጽፉ ምን እንዳመሰንጠጥ እግዚአብሔርን ሁልጊዜ ቤተክርስቲያን እየሄደ ከስርቆት እንዲድን እባክህ ጌታዬ እምበላውን አታሳጠኝና እባክህ ስጠኝ እንደሌሎች አያድግልኝ አለና እሺ አለ። ያንተ አሁን ላደርግል ነው፣ ነገር ግን አንተ ሳረግል ደግሞ ጎረቤቶችን እንዳይቀሩብህ ለአንተ አንድ ስሰጥ ለጎረቤቱ 2 ምሰጠው ነው አለ። ልበዋል አጠፌታ 2 ምሰጠው ነው አለ። 2 በሬ ከሰጠው 4 በሬ ነው ምሰጠው ነው አለ። እሺ ይሁንብኝ ብሎ ተነስቶ ቤቱን ሄደና ሲያንሰላስል አደረ። ከዚያ በኋላ አሁን እኔ 2 በሬ ስጠኝ ብዬ ብለው ጓደኛዬ ጎረቤቴ 2 በሬ 4 በሬ ሊበልበት ነው። 2 ቃላት እኔ ደግሞ 1 ቃላት 1 በሬ ስጠኝና በቀን ዞሮ ድረስ ብሎ ደግሞ ጓደኛዬ ደግሞ በ2 ቃላት ራሱን ችሎ አለና አሰበና ምቀኝነት፣ ክፋት፣ በደል ውስጥ የተሳሰረበት ወጣት ነው። ተመልሶ ሄደና ምን አለ በበነግጠው አይ ጌታዬ እኔ አሁን የምትሰጠኝን ሌላ ልመና ይዤ መጥቻለሁ አለ። ምንድን ነው የምትፈልገው አለ። አንድ ዓይኔ ማጥፋልኝ አለ። ሰምታችሁ አለ። አንድ ዓይኔ ማጥፋልኝ አለ። ምን እንዲሆን ነው አንድ ዓይኑ የሚጠፋ? ጎረቤቱ 2 ዓይኑ እንዲጠፋ ማለት ነው። እና እንዲህ ለጎረቤት ምቀኛ የምንሆን ክፋት በደማችን የሆኑ ሰዎች አሉ። ሰርቶ ለመና እሱ ላገኘ መተተኛ እንዱኛ እንደዚህ ሆነ እንደዚህ ሆነ ያለ ሰው የምንሰጥ ሰዎች ስላሉና ከምቀኝነት ወጥተን በሰላም እንድንኖር እግዚአብሔር ይርዳን። ቅድስት ሐዋርያትን ቅዳሴ ይገባል። ወደ ቅዳሴ እየተሰባሰበ ስለሆነ ከዚህ ላይ እንጨርስ። ከዚህ ላይ እናካ ማለት የፈለግነው እዚህ ላይ እናንተን እዚህ ጋር ቃሉ የተላላችሁ እንድትጸልዩ እንድታስሙ ነው እንጂ
በቤት ኪራይ የተሰቃያችሁ፣ በትራንስፖርት እጦት፣ በልዩ ልዩ የመጣችሁት ጸበል ነው። ገንዘብ ይዛችሁ አልመጣችሁም። ብር ያቋረጣችኋል፣ ቀኑን ያቋረጣችኋል እናውቃለን። ነገር ግን ለጎረቤቶቻችሁ ናችሁ ፈውስ ያለበት ቦታ ስለሆነ ተስፋ ያላችሁ እግዚአብሔር የባረከላችሁ በገንዘባችሁ መስለቅ የምትፈልጉ ይህ ቦታ ተሰርቷል፣ እየተሰራ ስለሆነ አሁን ለተወሰነ ጊዜ ጥሎ ነው ያለ። አሁን ግን ወደ ስራ እንቅስቃሴ ለመግባት ስለተፈለገ እናንተ ጋንን ጠጠር ደግፈዋል ነውና እናንተ የሰበሰባቸው ደግሞ አንድ ቢያጅ አሸዋ ወይም ጠጠር ሊገዛ ስለሚችል ነው እንጂ ችግራችሁ ይገባናል። የምትመጡት ከሩቀት ነው የምትመጡ እና ብዙ ውጣ ውረድ አለ፣ ተስፋ መቁረጥ አለ እና እናንተም ደግሞ የልባችሁን መሻት ቅዱስ ጊዮርጊስ ተፈጽሞላችሁ ሀሳባችሁ በሰላም አልጋውን ተሸክመን እያመሰገናችሁ እያለቀሳችሁ መጣችሁ እየሳቃችሁ እንድትመለሱ ቅዱስ በቃ ይወርዳል።